ሊቀድሙኝ ይችላሉ እና አብይ አህመድ እንጂ እኔን ቮት የሚያደርገው ኢትዮጵያ ህዝብ እኔን ነው። ይመቸ ኢትዮጵያ ህዝብ ዘሜ ጀግና ነው። እኔ ምን አገባኝ? ጀግና ቀርቶ ለምን ኪንግ ራስ ብለው ይል ራስ ኪት አፋን ነው ቆራክሉ አልገባም። እያሳየ ነገርኩ እኮ ጀግናው ሰላም ሞጣ ጀግና ነው አለ። ምን አገባኝ? እኔ ስለዘመነ ጀግንነት ተሸክመው አዝለው ዝር በጎጃም አንቀልባ አዝለው ተንቀሳቀስ አያገባኝም። እኔ ፖለቲከኛ ነኝ። ስለዘመነ ስለ አብይ አያገባኝም። እኔ ስለ ህዝቤ ነው የሚያገባኝ። ስለ ኢትዮጵያ ህዝብ ነው የምንቀሳቀስ። ስለ አንድ ብሔርም አልጨነቅም። ቀጥል ጀግናው ሞጣ እንዴት ነው? ሰላም ነው? ሰላም ብያለሁ። ቀጥል አለው። በጣም ትመቸኛለህ። እሺ ያለኝን አንድ ጊፍት ልስጥህ፣ ኮፍያ ልስጥህና ከዛም በኋላ የተመቸኝን ላውራ። ምንድነው እኮ ኮፍያ ማለት? ሻርክ አውርድ። ሻርክ አቅሜ አይችልም። ኮፍያ ሚዲያውን እንትን መሞከር አይችልም። በጣም ደፋር ኖ ይሄንን ሚዲያ ሚሊዮኖች የሚያዩትን በኮፍያ ልትናገር ሲቻል አንበሳ ነበር። ካልቻልክ ደግሞ ቀበሮ ተዋርዳለህ። ቀበሮ ማልቻ መቼም ደሃ ነው ኢትዮጵያዊ፣ የደሃ ነው። ቀበሮ ማውረድ ስላልቻልክ ሻርክ አውርድ። ሞጣ ያለኝ ብሰጥስ? በቃ የለም ውረድ። ተው ሐሳቤ ልግለጽ። ተው ውረድ። አትዘቀዝቃለህ። ምን አገባኝ? ምን አባት ነው የምትገልጽበት? ቪዲዮ it's not free man, no free lunch in America። በአሜሪካ ፍሪ ላንች የለም፣ ትከፍላታለህ። የምን አባት ነፃ ነው ደግሞ? ከፍለህ ታወራለህ፣ ከፍለህ ትሳደባለህ። ከፍለህ አውራ፣ ከፍለህ ትሳደብ። የሚያገባኝ ነገር የለም። ወሸላን እየቆረጥኩ ወደ ቅሊንጦ አወርዳለሁ። አውቶ ሰላም ትራክ ነጂ አይመቸኝም። ትራክ ነጂ ዝም ብለህ አዳምጥ። ከታች ነው በካሽ አፓስገብ። ትራክ ነጂ ሚዲያውን አበረታታ። ዝም ብሎ ንዳ። መጀመሪያ ነርተ ብላ መጀመሪያ እኔ እውቅና ያመጣሁት ዝም ብሎ እንዳይመስልህ። ተታኩሼ ወንብጄ ያመጣሁት እውቅና ነው። ማይ ብራዘር ሚሊዮን ጠላት አፍርቼ እኮ ነው። የመንግስት ጠላት፣ የህወሓት፣ የሻቢያ፣ የፋኖ ጠላት አፍርቼ ይቀጥል አና የሚል ሰገጤ ስታይል ቀጥል። ፎቶ ራሱ ድሮ እንትን ነው የዚህ ማንሉብሽ ቀኑብሽ የሚባለው ፎቶ የተነሳው አርጃለሁ። አይመቸኝም። እንዲህ አይነት ሰው ራሱን ፎቶ አነሳስኮ ያልቻለ እዚህ ሚዲያ ላይ ይመጥናል ብዬ አላስብም። አም ሶሪ ማይ ብራዘር ማይ ሊትል ብራዘር አም ሶሪ። አውርጃለሁ። ያሬድ ሰላም ኳስተቻው ሞጣ ናውራ ጭንጋፍ መጀመሪያ በቆሎ ፈልብለብ በቆሎ ቆልተ መብላች ያልቻልክ አህያ ስለ አርሴናል ተወራል። ወጥቷ እንዳትገባ። ይሄ ኳስተቻው አድናቂ አያትን ስሟን አታውቅም። የሜሲን ሚስት ግን ጫማ ቁጥሯን ትነግረኛል። አልሰማ ውሽሞቻችን ሁሉ ያውቃሉ እነዚህ ሌቦች። ሮናልዲዮ ምናምን ውሽማው ከሌናት ሚኒሽ ሜጋን ነው ሚችን ሜጋን የሚባል ለጥቷት አብላ ሲወራ ሰማው። ትናንትና አሉ ማን ሜጋን ነበር ትባላል። ዘፋይ ቴክሳስ አለ ሂውስተን ይለጠለጣል ምናምን ሲያርሰበ ምናምን ሲል ሰማው። ይሄን ሁሉ ታጣራላችሁ። የእናንተን ግን የእናትን እናት ወይም የእናት አያት ቅድመ አያትን አታውቅም። እኔ አዲስ አበባ ልጆች የምትባሉ የባህር ዳር ጎንደር የከተማ ምናምን የምትባሉ ቀመስ ሙጂሊያም ናቸው። ኳስ መበት ያደርጋል። ኮምፒውተር አንብብ፣ ግባ፣ ኢንተርኔት ሰርፍ አድርግ። ጀስት ዓለም ጥሎ ሄዷል። አንተ ከካ ቁምጣ አድርጋ ትንዘላዘል እከለ ያስከባሰናለ ፈሳ ምግብ እየገባብን ጎል ገብቶባል። ረሃብ ጎል ገብቶብናል። እናካ እኔ ይደብረኛል። የኳስ ተጫዋች ኢትዮጵያ ውስጥ ሽሮ መብላት ነው የሚፈልገው። ያንተ አርሰናል ማንቸስተር ምን አገባኝ። እነ ሰላዲን ምናምንም በመሃል እግራቸው የገባባቸው አይተናል። ባለፈው እንኳን ጎል ሊያገቡ በራሳቸው ጎል እኮ የገባባቸው ነው። ሰው ጎል ላይ ቆሞ በራሱ በሁለት እግሩ ጎል ያስገባል። ኢትዮጵያ እግር ኳስ ተጫዋች ሲጠጣ እኮ ነው የሚያድር ድራፍት። ወር ተነሱ ጠዋት ጨዋታ አለ ተብሎ እኮ ከድራፍት ላይ ሴላር ቁጭ ነው እየቀመቀሙ ኖ ውጡ ተብሎ እኮ የሚወሰዱ ናቸው። እየታያችሁ ነው። ከታች ብድግ ገባ ወጣ ትላላችሁ። አንድ ሀብታሞች እያየን አንበሳ አትወርዱም፣ ግን ገባ ወጣ ከዱባይ እያየን ገባ ወጣ ትላላችሁ። እያየን ማንንም ሰው አያዋለሁ እኮ ሲገባ ሲወጣ ያለ በቃ ጭንቀት ያዛችሁ። አንበሳ ወርድ
ኢትዮጵያ ሳውርድ አንበሳ ገባው ታያለ እያየን ነው ከዱባይ ገንዘብ አለን ብላችኋል አውርዱ ለሚዲያ ዝም ብላችሁ እዚህ ጋር መቀመጫቸውን አዝለው አንድ ስረግቻለሁ ምናምን ራሳችሁን ለመገንባት አትንቀሳቀሱ ሚዲያ አግዝ ሬዲዮ ክፈት ወደ ቴሌቪዥን መሄድ አለብህ ማደግ አለብህ የኢትዮጵያ መሪ ለመሆን ነው እኔ የተንቀሳቀስኩ ያለው መቼ ሰላም መቼ ነው ማን ነው ደግሞ የፎቶ ወንድም ኤአይን ለብዙ ነገር ሪሰርች ይሰራል እኛ አህያ ሰርተው በሞታቀራ ነው ያሰማሉ ለህዝቡ የኢትዮጵያ ዕውቀት እንግዲህ ኤአይ ሲመጣ ኤአይን ተጠቅሞ ሰውን በአህያ ቀይሮ መስራት ጠጃስ ይዞ አየው የኢትዮጵያው ተፈላሳፊ መሀይም ህዝብ ተመስገን ሰላም አይ ሰላም ነው ጥይ ሰላም ነው ከየት ነው ከአዲስ አበባ ያንተ ፎቶ ነው የኔ ፎቶ ነው ፊት ትንሽ ሞላ ብላለች አንገት ቀጭና ችግር አለበት ችግር ትንሽ የመጣ ይመስላል ተሜ ፎቶ ሻነሳሱራ እግዚአብሔር እኔ እንዲህ አይነው ዘጠነኛ ሃይስኩል እየተማርኩ ማሞስ መላለም እኔ የሆነ ወንዴ ፕሮፌሰር የሆነ ብዙ ነበር እንደዚያ ረፍት ላይ ነት ዮሮስ ተሳፋ ተቀምጠን ምን ፎግረው ፉገራ ነበር ማይ ብራዘር የአዲስ አበባ ልጅ ነው ኑሮ ከበደ አይደል ለአንድ ሰው አንገቱ ቀጭን ነው ፊቱ እየተነፋ ከሄደ is economical problem $100 ላክል ማይ ብራዘር ተኔ ደስ ይላል ሞቴ አውቄዋለሁ አንገት እኮ ሰንደል ነው የምታክለው ከላይ እንዴት እንደዚህ ሊወፍር ቻለ ስትረስ ነው ማይ ብራዘር ሞቴ ችግር ነው በእናትህ አውቄዋለሁ ውረጅ እኔ ሮሮ መስማት አልፈልግም ተዋጋ ብያመድ ሮሮ ነኝ ሰለች ሮሮ አታሰማኝ ኢትዮጵያ ታኩሰ ግባ ብያለሁ አለቅቻለሁ አንገቱ ቀጭነታቸው እፌቱ እዚህ ጋር እየሰፋ እንደ ሰው ከመጣ ችግር አለ ኳሻኮር የሚባል በሽታ እኮ የምግብ ነው lack of nutrition is a lack of food my brother ኢትዮጵያ ራሱን በምግብ ያልቻለ ተመነደገ ይላል አብያ ምኑን ነው የሚመነደግ አዲስ አበባን ብልጭልጭ ስላረክ ጎጃም እኮ ወድሟል እኮ ትምህርት ቤት የለም ምን ሆነ አገሪቷ እኮ በድሮን አልቀለች አብያ ምን የሚባል ወንበዴ አዲስ አበባ ብቻ ዝም ብሎ የቻይና መብራት ይዘረጋል የሆነች ነገር ዝም ብሎ እሷን መንገዷን ምናምን ዳህ ያባረር አማራውን እየነቀለ ኮሪደር እያለ ኦሮሞ እየተከለ ቀጥሏል ይሄ ልማት አይደለም አብይ አህመድ ከታይ ጋላክሲ እየገባ እያየው አብይ አህመድ አታታል ልቀቅ ምንም አልሆነልም ልቀቅ ዘርፋል ቢሊዮነሩናል በአይሲሲ ፍርድ ቤት ተጠይቃለን ካመለጥክ ማመለል መልቀቅ ነው እንደ ባይለ ማርያም ልቀቅ ለአማራ ስጠው በቃ አይለቅም አማራ ቤትም ብገባ አይለቅም ዘመነ ትግሬ ተሸክሞ ቢመጣም ትግሬ ነው የሚመጣው ይሄንን ህዝቡ አልተቀበለው አማራው ግን ገበሬው ይነሳል ነገር ሰጥ ልቀቅ ስልጣን ለአማራ ልቀቁ ኦሮሞች ኩሽቲክ ነው የሚለው እንደነ ቆጣ ሰላም ነው ምን ማለት ነው ኩሽቲክ ማለት ያው ድሮ የነበረ አካፈር ነኝና አድናቂ ነኝና አንዳንድ ቆይ ኩሽቲክ ማለት ምን ማለት ነው ኩሽቲክ ስቴት ማለት ነው ኩሽቲክ ማለት ምን ማለት ስሙዳውነንስ ብለን ስንመጡ እኛው እንደ ኩሽቲክ ነው እንደራጅ ብለን ነው ምንድነው ኩሽቲክ ምንድነው ኩሽቲክ ማለት የቋንቋ አይደንቲቲ ነው በቃ የካልቸር እና የቋንቋ አይደንቲቲ የላንጉዌጅ አይደንቲቲ ነው ኢትዮጵያዊ አይደለም አንተ ነኝ እና ኩሽቲክ ምን አመጣው ኩሽቲክ ባንድ ወቅት የአማራ ደቡብ ሱዳን ላይ የንግስት አዜብ ወይም ደግሞ ኩን ኦፍ ሺባ ዳይናስቲ የነበር ነው የአማራ ንግስና ነው አንተ አፋር ምን አገናኘው ነው በቅድሚያትስ አንተ አሁን የንግስና ዘር አለ አንተ ኩሽቲክ ነው ምናምን ብለህ የምትመጣው ነው የኦሮሞ ዘረኞች የያዙትን ይዘ ነው እኛ ኩሾች ነን ምናምን ኦሮሞ ባንቱ ነው አይደል ናውረት ወረት ቱልቱላ ደግሞ ኩሽቲክ ምናምን ምን ታውቋል you don't understand even the word ብርሃኑ ሰላም እንዴት ነው ሞታ ሰላም ነው አጥር ከየት ነው ከሱዳን ነው
ከሱዳን አይመለከተንም። ሱዳን አይመለከተንም። ከታች ታብታባር ሱዳን ምን ይሰራልኝ? ከሱዳን ምን ያደርግልኛል? ሱዳን አህያ ልትነዳ አህያ ነጂ ነኝ። እዚህ ውስጥ ብዙም እንዲያወራ አልፈቅድም። ይሄ ትልቅ ሚዲያ ነው። አህያ ነጂዎች አትምጡ። ሱዳን ፉፉና አህያ ነው ያለ። ምን አለ ሌላ? ከሱዳን የሚመጣ ሰው ወይ ደግሞ ሳምሪ ነው ማካራ ላይ ጨፍጭፎ ሄደ ሌባ ትግሬ ነው እንጂ እኔ አሁን ከሱዳን ምን አህያ ነጂ ነው የሚገባው እንጂ እዚህ እንኳን ሰላም ወጣ እንዴት ነህ? ሰላም ነው። ሰላም ቀጥል። አንዴ ካለ ቀጥል። ሚዲያውን አግዙ በጊፍት ሁላችሁ 4000 ወጣ ያው ስለምትመቸ ነው። ትናንት የተማርክበት ሁላችሁ ተባርጉ የተማርክበት ትምህርት ቤት ከዛ ልጁ ጋር እናንተ የተማርበት ትምህርት ቤት ስታወራ ሰምቼ ስዊድን የሰራው ትምህርት ቤት እኔ መዛ ተምር ያለውና መስታወቱ ራሱ ልዩ ነው። አሁን እንደዛ አይነት መስታወት ትምህርት ቤት ጋር አታገኝም በተአምር ማለት ነው። ይሄ አለ ዝርር ሆኖ የሚከፈት አይነት መስታወት ነው። በጣም እዛ የተማሩ ተማሪዎች ደግሞ በአእምሮ ምጡቅ ናቸው። በጣም የት ነው የተማርከው አንተ? የት ነው የተማርከው? እኔ ሌላ ስዊድን የሰራው ትምህርት ቤት ነው በ1964 የተሰራ ነበር። እኔ ደርሼበታለሁ። ጽድት እንዳለ ትምህርት ቤቱ እና መስታወቱ ዝርር ነው። ስትከፍተው የሆነ ባንድ ነው። ይስማላ የሚባል ቦታ ነው። አቸፈር የሚባል አቸፈርም አለ። አቸፈር አለ። ስዊድን እኮ ነው። ትምህርት ቤትን በጣም በየአካባቢው ሰርተው ሄደዋል። ግን አሁን አውድመውታል ነበር። ያው አማራ ልንገር ጉዱን እኔ አባታችን ሲነግረን ያ ትምህርት ቤት ሲሰራ አለ በአህያ ብሎኬት ጫኑ ሲባል ብሎኬቱን ይሰብራሉ አለ። ገበሬዎች ብረቱን ይዘው ሄዳሉ አለ። ተመልከት። ለራሱ ልማት አምጥቶለት ጎጃሜው እንዳይሰራ ትምህርት ቤት ይሄ ሌላ ሊያስፋፍኑ ሃይማኖት ሊቀይሩብን ነው እያለ ደንቆሮ አማራ እምቢ ብሎ እኮ ነው አልፎ አልፎ የሰለጠነው ህዝብ ብቻ ላይ ነው የተሰራው። አሁን ይስማላ ይገርማል። ይስማላ የሰለጠነ ሀገር ነው። አሁን ከርነዋል የሰለጠነ ስልጣን ኃይሌ ይባላል። ከዚህ አካባቢ ኢትዮጵያ መሪ ይወጣል፣ ግን አይፈለግም። ለምሳሌ አካባቢው በሰለጠነበት አካባቢ ነው የተሰራው። ሰለጠኑት አለ። ሞጣ አካባቢ ራሱ ሊሰራ ሞክረዋል። አፈረሰው ገበሬው አለ። ጎጃም ጎንደር ግረቡ ጎንደር አፈረሰዋል። ያኔ ከርኗር ያደኩበት ተወለድኩበት ከተማ በቃ የኛ አባት ሲነግረን አካባቢው ሰልጠን ስላለ እዚያ ስልጣን ኃይል የሚባል ያ ትምህርት ቤት ተሰራ። እኔ አሁን በበት የተለቀለቀ ትምህርት ቤት አልተማርኩም። ይገርማል። የኛ ቤትና ትምህርት ቤቱ 2 ደቂቃ ነው። ጠቅላላ እዚያው የዓለም አቀፍ ዶክተሮች የሚባሉ የሞጣ ልጆች እዚያ እነሱ የተማሩት እዚያ ትምህርት ቤት ቤተሰቦቻቸው ትምህርቱን ራሱ ተቀበሉ። ጤና ጣቢያ የነበሩ ትምህርቱን ራሱ ስትቀበለው መስታወቱ ምናምን ዝርር ብሎ ሲቀበል የርዕሰ መምህሩ ቢሮ ማማሩ ባንዴ ነው የሚከፈተው። አዎ የርዕሰ መምህሩ ቢሮ ማማሩ፣ ቤተ መጻሕፍቱ ማማሩ። አሁን እንደዚህ አይነት ሄደ ብታይ ሞጣ የለም ረግፏል በሙሉ መስታወቱና ታይም ቢሮ ምናምን እንደዛ የሚያማምር ምናምን ጥርሱ ራሱ ትምህርት ቤቱ ገና አዳምጡ ጋይስ። አቡ ማን ነው? እዩ ቀጥል። ከየት ነው? ሐረር ሰላም። እንዴት ነው ሞጣ? ሰላም ነው? ዞርባጫት ይዘበታል። አንዴ ውረድ